የቀጠናውን የፖለቲካ ትኩሳት በአንድ ጀንበር የቀየረ አዲስ መነጋገሪያ አጀንዳ መጥቷል። በአቶ ጌታቸው ረዳ ከተሰማው ጠንከር ያለ ንግግር በኋላ በአስመራው ቤተ መንግስት ፍጹም ያልተጠበቀና አስቸኳይ የሻዕቢያ ሹምሽር መደረጉ ይፋ ሆኗል። ፕሬዝዳንት ኢሳያስ አፈወርቂ አምባሳደር አብደላ ሙሳን የሀገሪቱ ክልሎች በበላይነት ወደሚመራውና ሁለተኛው ትልቅ የስልጣን ማማ ወደሆነው የክልል ማስተዳደሪያዎች ሚኒስቴር በከፍተኛ ኃላፊነት መሾማቸውን ቢቢሲ ትግረኛ አረጋግጧል። ይህ የኢሳያስ ውሳኔ ታዲያ አቶ ጌታቸው ረዳ ከሰሞኑ ንግግር የድንበር ደህንነት ስጋት ጋር ቀጥተኛ ትስስር እንዳለው የፖለቲካ ተንታኞች እየገለጹ ይገኛሉ። አቶ ጌታቸው ስለ ቀጠናው ሰላም የኃይል ሚዛን ካነሱ በኋላ አስመራ ይፋ ያደረገችው የአዲስ መዋቅር የሻዕቢያን የድንበር ክልሎች አስተዳደር ይበልጥ ለማጠንከርና ለተፈጠረው አዲስ ውጥረት ምላሽ ለመስጠት የታለመ ስትራቴጂካዊ ፖለቲካዊ አንድምታ እንዳለው ተገምቷል። የ80 ዓመቱ አዛውንት ፕሬዝዳንት በቤተሰብ ሀዘን ውስጥ ሆነው ይህን ወሳኝ ሹም ማጽደቃቸው ከትግራይ ጋር ላለው ጂኦፖለቲካዊ ፉክክር አዲስ ታማኝ ሰው ወደፊት ከማውጣት ባለፈ ካሁኑ አስተማማኝ ተተኪ የማዘጋጀት ሂደት ሊሆን እንደሚችል ፍንጭ ሰጥቷል። በሆርሙዝ ወሽመጥ ላይ በአሜሪካና በኢራን መካከል የተጀመረ ወታደራዊ ፍጥጫ አሁን ወደ ለየለት ቀጠናዊ ጦርነት ተራምዷል። ኢራን ዛሬ ምሽት በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ፊፍዝ ፍሊት እና በኩዌት በሚገኘው አሊ አልሳሊም የአየር ጦር ሰፈር ላይ በርካታ የባላስቲክ ሚሳይሎችና ድሮኖችን በመተኮስ መጠነ ሰፊ ጥቃት ፈጽማለች። ጥቃቱ የተሰነዘረው አሜሪካ ቀደም ሲል በኢራን ባህር ዳርቻ ይዞታዎች ላይ ላደረሰችው ጥቃት ያጸፋ ምላሽ መሆኑን የኢራን አብዮታዊ ዘበኛ IRGC አስታውቋል። ለዚህ ድንገተኛ ጥቃት የአሜሪካ ማዕከላዊ እዝ ሴንትኮም አስቸኳይ ከባድና ያጸፋ ምላሽ ሰጥቷል። የአሜሪካ ጦር ኃይል ጀቶች በኢራን ውስጥ የሚገኙ የድሮን ማከማቻ፣ የሚሳኤል ማምረቻ ጣቢያዎችንና የራዳር መሰረተ ልማቶችን በኃይለኛ የአየር ድብደባ ማውደማቸውን ዋሽንግተን አረጋግጣለች። ባህሬንና ኩዌት የአየር መከላከያ ስርዓቶቻቸውን ሙሉ በሙሉ ወደ ስራ ማስገባታቸውን አስታውቀዋል። ይህ የሁለቱ ኃያላን መካከል የተቀሰቀሰው ቀጥተኛ ጦርነት የዓለም አቀፉን ነዳጅ መስመር አደጋ ላይ ጣለ ሲሆን ቀጠናው ወደ ከፋ ቀውስ እየከተተው ይገኛል። የሩሲያና የዩክሬን ጦርነት በአዲስ መልክ እየተባባሰ መጥቷል። የሩሲያ ጦር ኃይሎች በዩክሬን ዋና ዋና ከተሞች ላይ አዲስና የተቀናጀ የባላስቲክ ሚሳኤል ጥቃት መሰንዘር የጀመረ ሲሆን በዋና ከተማ ኪየቭ ላይ እጅግ ከባድ ድብደባ ፈጽመዋል። የዩክሬን ባለስልጣናት እንደገለጹት የባላስቲክ ሚሳኤል አደጋ የአየር ላይ ማስጠንቀቂያ ደውል ከተሰማ በኋላ በዋና ከተማ ኪየቭ ውስጥ በርካታና ኃይለኛ ፍንዳታዎች ተከስተዋል። የሀገሪቱ አየር መከላከያ ስርዓቶች የሚሳኤል ጥቃቱን ለማክሸፍ በከፍተኛ ሁኔታ የተንቀሳቀሱ ቢሆንም የጥቃቱ መጠነ ሰፊነት በከተማዋ ላይ ከፍተኛ ስጋትና መደናገጥን ፈጥሯል። ይህ አዲስ ጥቃት ሩሲያ በዩክሬን ቁልፍ መሰረተ ልማቶች ላይ ያነጣጠረ ስትራቴጂካዊ ግፊት እያደረገች መሆኑን የሚያሳይ ነው ተብሏል። ደሳለኝ ይባላል። ዛሬ የተመረኩት በኤጁኬሽን ፖሊሲ ኤንድ ሊደር ዛሬ ከተለመዱት አስጨናቂ የፖለቲካ ወሬዎች ወጣ ባለ ልብን በደስታና በኩራት በሚሞላ ለሁላችንም ትልቅ ብርታት በሚሆን ድንቅ የጥንካሬ ታሪክ መተናል። የእናትነት የማይበገረው ጥንካሬና የእውቀት ከፍተኛ ማዕረግ ሲገናኙ ውጤቱ ምን ያህል ያምራል ለሚለው ጥያቄ በአዲስ አበባ ዩኒቨርሲቲ የምረቃ ስነ ስርዓት ላይ ፍጹም ማራኪ ምላሽ ተሰጥቷል። በዕለቱ የብዙዎችን ቀልብ ሳበች፣ ለሰዓታት መላውን አዳራሽ በደስታ ያናወጠች ድንቅ እናት ደምቃ ውላለች። ባለ ታሪኳ ዶክተር አበባየሁ ደሳለኝ ትባላለች። አበባየሁ የአመታት ልፋቷ ፍሬ አፍርቶ የ3ኛ ዲግሪ ወይም የፒኤችዲ ማዕረጓን ስትቀዳጅ ይህ ታላቅ ድሏን ከምንም በላይ ውድ ከሆነው አራስ ልጇ ጋር በአንድ ላይ ሆና በኩራት አክብረዋለች። እናቲቱ የዶክትሬት ማዕረግ ጋውንና ቆብ አጥልቃ ያሳደገችው ልጇን በኩራት አቅፋ ስትመረቅ የታየችበት የአስደሳች ቅጽበት እናትነት ለእውቀትና ለስኬት በጭራሽ እንቅፋት ሊሆን እንደማይችል በተግባር ያስመሰከረ ሆኗል። ለሁሉም ሴቶችና በትግል ውስጥ ላሉ ወላጆች ትልቅ ተስፋን ያበሰረው ስኬት በማህበራዊ ሚዲያ ላይም ከፍተኛ አድናቆትና መጋራትን እያገኘ ይገኛል። እኛም እንደ ዜና ነጋሪ ለዶክተር አበባየሁ ደሳለኝና ለውድ ልጇ እንዲሁም ቤተሰቦቿ የእንኳን ደስ ያላችሁ መልእክታችንን እናስተላልፋለን።